ስህሩን የተቀበረበትን ቦታ ንገሩ፣ ወይ ደግሞ ቀባሪውን ስጠኝ። ሌላ ነገር አትዋሽ። ቀባሪው አምጣት ይችላል፣ አምጣት ይችላል። እሱ ራሱ ዝም ብሎ ነው የሚያወራው። ቀባሪውን አምጣው። እሺ ፍጠን። እሺ አናግረው። እሺ ታል ና በለው። ዛሬ ምንም አይነት ንቅንቅ ማለት የለም። ተይዛቸዋል። ኦኬ ማን አንተ? ስሜ ምን ያደርግልሃል? ምንድን ነህ አንተ? ምንነትህን ንገረኝ። ሰው ነኝ። አሀ የቀበረው ጂኒ ነው አላለኝም እንዴ? አውቆ ነው እሱ ነው እንደሚዋሽ የሚያደርጉ። ይሄ ባለሽጉጡ። አሀ የደበቀው አንተ ነህ? አዎ እኔ ነኝ የደበቅኩ። እኔ ተላላኪ ነኝ እንጂ ምንም የለበትም ይሄ ነገር ውስጥ። ብርም አላገኘሁም። ስንት ሰጥተው ነው የሚልቀው ግን? እኔ ምግብ ያኔ እኮ ምግብ ብቻ ነው የሚበላ። ከሱ ብቻ ጋር ነው የሚኖረው። አስሮን ነው እንደዛ ነው የሚያደርጉ። ሆዳም ነህ አንተ። ሙስሊም ነህ ክርስቲያን ነህ? ክርስቲያን ነኝ። የቱ ጋር የደበቅከው? እሺ ድግምቱን ድግምቱ እዛ ቀደስበት ቦታ ታውቂያለህ? ቀደስበት ቦታ አትዋሽ። ቶሎ በል ልወጣ ነው። ቶሎ በል። ምን ቦታ የደበቁት? የእኛ ሰፈር ነው። የት ነው የእናንተ ሰፈር? የቱ ጋር? ምን ከተማ ነው ወይስ ገጠር ነው? ከተማ ነው። የት ነው? ምን ከተማ ነው? ደብቅ እያሉኝ እኮ ነው። እንዳትነግር እያሉኝ ነው። ተናገር። ሳላዋርድህ ስምህን ተናገር። በጣም ያልቻልኩም። ልጅቷ ትናገር። ልጅቷ ታውቃለች ከሆነ ትናገር። አንተ ራስህ ትናገራለህ። አንተ የቱ ነው ከተማው? እኔ ስማችሁ እንዳልጠራ። ከተማው የት ነው? ይሄ ከተማው ሀያ ቦታ ነው። እሺ አንዱ እሱ በቆጂም ይባላል። አንዱ በቆጂ። አንደኛውስ? አንደኛ ደግሞ ወደ ሁለት ቦታ ነው። ግን አንዱ ፈጣሪ እንዳያከለክሉኝ እኮ እየከለከሉኝ እኮ ነው። እንደ ነገሩ ነገ ይደቆኛል። ተው እናንተ ተው። እረፉ ይናገር። አንዱን በቆጂ አንዱስ ቤተ ክርስቲያን ውስጥ የአሮጊት ቀብር የአሮጊት እንትን ነው። የአሮጊት የሆነች አሮጊት ሞታ ማታ ጨለማ አካባቢ ሄጄ ቀበርኩት። ግን ቦታ ቤተክርስቲያን ውስጥ ነው። ከተማና ቦታው ቀበሌ እናንት ነው። አትናገሪ እያሉ እየከለከሉኝ እኮ ነው። ምን ላድርግ? ትናገራለህ፣ ወላሂ ትናገራለህ። እኔ ታውቃለህ፣ እኔ አለቅ ትናገራለህ። የት ከተማ ነው? አንዱ በቆጂ ነው ብለሃል። ሁለተኛ ከተማ የት ነው? በቆጂ አይደለም። ዋሽ እያሉኝ ነው። በቆጂ አይደለም። ኖ አትዋሽ፣ ትዋረዳለህ። እየከለከሉኝ ነው። ገላለሁ እያለኝ እሱም ግን ይናገራል። ትረገማል። ኖ ወይ ትረገማለህ። ችግር ይፈጠራል። ተናገር። ከተማውን የቱ ጋር እንደደበቅ ፍጠን። እንትን ታውቃለህ? ከአርሲ እንትን ወደ እንትን ስትመጣ ማለት ነው ከበቆጂና ከስልጣና ወደ በቆጂ ስትሄድ መሀል አካባቢ እንትን የለም፣ የሆነ ቤተክርስቲያን የለም። እዛ ሜዳ ላይ ማለት ነው። እዛ ነው። ሁለት ቦታ ነው የተቀበረው። አንድ ቦታ ነው ቤተክርስቲያን ውስጥ። በቆጂና ስልጣና መሀል። አዎ በቆጂና ስልጣና መሀል ከተማ ነው የተቀበረ። መሀል ገጠር ውስጥ የአሮጊት ቀብር ውስጥ። ምንድን ነው የሚባለው ቦታው? እናውቀዋለን። ሀገራችን እኮ ነው። እኛ ስለ አውሮፓ የምታወራ መሰል እንደ እኛ ሀገር እኮ ነው። እናውቀዋለን። ምንድን ነው የሚባለው ቦታው? ቦታው እንዲህ ምንድን ነው የምታስብ? ላዝም ተይዛችኋል። ዛሬ ቀጫም ነው። ምንም አማራጭ የለም። የት ነው ቦታው? እቺ ልጅ በነሲብ ነው የገባችው። ሳትገል እቺ ልጅ ዘሬ አትወርድም።
ከተማ ማለት ነው። ከተማ አይደለም እኮ ይሄ ገጠር ነው አባቴ። ገጠሩ ስሙን ንገረኝ አኺ፣ አታትክመኝ። ገጠሩ ምንድን ነው ስሙ? ይሄ የበቆጂ እኔ ራሱ ለዛ እኮ እኔ እኮ ከጎንደር ነው የመጣሁት። ይሄን ያህል አላውቅም እኮ እኔ። እሺ የአሮጊት መቃብር ውስጥ ነው ወይስ መቃብር አጠገብ ነው? በፀጉር የእሷን ፀጉር። አዎ የእሷ ፀጉር ሌላ የእሷ ፀጉር አይደለም። እግሩ ጆሮ ትታረዳለች። ከዳን የጆሮ እግር ጥፍር ማለት ነው። የዶሮ ጥፍር የዶሮ ጥፍር። እሺ ሁለት ነው። አንዱን እንደ ዱቄት አድርገን የሆነ እንደ መርዝ ነገር ይሄ ኢባብ አይደለም። ይሄ እንሸላሊት ታውቂያለሽ? እሷን ከእሷ ላይ ስንት ዓመት ነው? ስንት ዓመታችሁ ነው የቀበራችሁ? ስንት ዓመታችሁ ነው? ስንት ነው? ዛሬ 4 ዓመት የለውም ወይ እኮ ቆይቷል። ምን ያህል? ቢያንስ 16 ዓመት። ጩጬ ሆና ነው የደረገበት። ጩጬ ምንም አታውቅም። ያኔ ጥዬ ናት። አሁን ታወጣዋለህ? አታወጣው? አላወጣም። ታወጣዋለህ። እምቢ ካልክ ስማኝ፣ አላወጣው የምትል ከሆነ ለቤተሰቦቿ ተናግሮ ቤተሰቦቿ መጥቶ ያጠፉዋል። ታወጣዋለህ? ግድ ነው። ኦልሬዲ ሰው ከለ ቤተሰቦቿ ነገረች። አሁን ደግሞ እኔ ነው የምመጣልህ፣ ራሴ እመጣልሃለሁ። ታወጣዋለህ? እንዴት ነው የምታወጣው? ቀብር ውስጥ ዳርዳር አይመለከተኝም። መጀመሪያ ስማኝ፣ መጀመሪያ ቆፍረ እንዳስገባው አሁንም ቆፍረ ታወጣዋል። ግድ ነው። መጠን አለባቸው። ሁለቱንም አንተን የቀበርከው አይደለም። ሁለቱን እንዴት አዳምጠኝ አንዴ ከቅርታ ጋር እኔ አታስጨንቀኝ። እኔ እኮ ምንም የለውበትም። አንዱ እንደዚህ እንደዚህ አድርጎ ነው ሰጡኝ። ከንሸለላቱ የሆነ ነገር ወስዶ ከዛን ቀጥቅጦ ደቅቆ አድርቆት ከዛን እንሸለሊቱ ከጠጉሯንም ድቅቅ አድርጎ ከዛን እንትን የጆሮ አይደለም ይሄ ምንድን ነው የዶሮ ጥፍር እሱን 3 ነገር ድቅድቅ አድርጎ ከዛን ዲቁዳ ውስጥ እንደሚጠጣ ከሻይ ከወተት 2 ጊዜ ጠጣች። አንዴ በሻይ አንዴ 2። እሱ አሁን ወገቦ ላይ ልክ እንደ ይባብ በቃ አለ እንሸለሊቱ አይደለም ይባብም አይደለም ጥቁር ነገር ነው። ትልቅዬ ነው። እሱ አለ። እሱ ከቅርብ ሳይወጣ ይሄ አይወጣም። ገባ? እኔ እኮ እያስጨናነቁኝ እኮ ነው፣ ሊመቱኝ እኮ ነው። አሁን አይመጡም። እኔ እነሱንም ልካቸውን አስገባቸዋለሁ። አንተ ቃል ግባልኝ፣ በምታምነው ነገር ቃል ግባልኝ። እቺ ልጅ ባትኖር ዛሬ ይህንን ነገር አልናገርም። እቺ ልጅ ስለታውቃለች ብዬ ነው ተቁት። እቺ ልጅ አጠገብ የተቀ እቺ ሎብ የምትለው ነው እኮ ነው። አልችልም። አንድ ነገር ከደበቅ ውድ ከራስክ ዝሬ ትላለች። በነገር ከደበቅ አትረቢም፣ አንቺ አትረቢም። አሁን ሰዓት አንግደል። ታወጣዋለህ ስታወጣው ወይስ ሌላ ጉር ነው የምትፈልጉት? ይሄ ነገር ከወጣ እኮ አሁን ራሱ ወገቧ ላይ እየሄደ ነው። አይገልም። እኔ አስተካክልልሃለሁ። እንደምታወጣው ቃል ግባልኝ። እኔ አስተካክልልሃለሁ። አትሞት። አንቴን አይገልም። የሚገለው ማነው? የአሰራባት ልጁ ይሞት። ከገደለም እሱ ነው የሚገለው። አንተን አይመለከትም። ዱዓ እናደርግልሃለን እንዳይገልህ። አወጣለሁ ብለና ቃል ግባልኝ በምታምነው ነገር። እሺ አወጣለሁ። እሺ። ለማምለጥ ብቻ ያልከው ይመስላል። አይደለም። እኔ በድብቅ እጄ አወጣሉና መች ነው የምታወጣው? ግን የሚወጥ ነገ ያወጣለሁ። ቃል ነው? አዎ ቃል። በምንድን ነው ቃል የምትገባልኝ? ስታዝ መርቃል። እንድትመረቅ መረገም ነው መረቅ ነው የምትፈልገው?
ምርቃት የሚፈልጉ እኔ ምን አደረኩት? እኔ እነሱን ይላኩኝ። አንተ ጉዳዩ አይመለከትህም። እምቢ ካልክ ግን ከዋሸህ ወላሂ እልሃለሁ፣ ይኸው ብዬ ነው የምነግርህ። እኔ ንጹህ ሰው ነኝ፣ ወላሂ እልሃለሁ። ከዋሸህን ግን ወደ ልጆችን የሚመለስ ከአንተ አልፎ ማለት ነው። ኧረ እንዳታርጉ በቃ ኦኬ። ልጅቷ እንዳትጎዳ ሰባት ጊዜ በልና ቆጥርልሃለሁ፣ ትሄዳለህ። በጣም አንድ